መጻጉዕ የዐቢይ ጾም አራተኛ ሳምንት። ቅዱስ ያሬድ የዐቢይ ጾምን በሰየመበት አጽዋማት ላይ አራተኛው ሳምንት መጻጉዕ በመባል ይታወቃል። መጻጉዕ ማለት ትርጓሜው በቁሙ ሲፈታ ጎባጣ ማለት እንደሆነ አለቃ ኪዳነ ወልዴ ክፍሌ መጽሐፈ ሰዋስው ወግስ ወመዝገበ ቃላት ሐዲስ ላይ ፈትተውታል። መጻጉዕ የስያሜው ዋና ታሪክ በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተሳይዳ በምትባል 5 መመላለሻ በነበራት አንዲት መጠመቂያ ስፍራ ከ38 ዓመት ጀምሮ ስለታመመ አንድ ሰው የሚተርክ ነው። ታሪክ ወደዚህ ስፍራ የመጣው በቀነ ሰንበት ነው። በዚህም የመጠመቂያውን ቦታ ውሃ የእግዚአብሔር መልአክ ባንቀሳቀሰው ጊዜ ቀድሞ በመግባት ለመፈወስ ወደ ውሃው ሄዱ ነበር። የታሪኩ ሙሉ መልእክት በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 15 ላይ እንዲህ ይነበባል። ከዚህ በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶች፣ ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበር። እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸው ካለበት ደዌ ጤናማ ይሆን ነበር። በዚያ ከ38 ዓመት ጀምሮ የታመመ አንድ ሰው ነበር። ኢየሱስ ይህንን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን? አለው። ድውዩም ጌታ ሆይ ውሃ በተናወጠ ጊዜ በመጠመቂያዊቱ ውስጥ የሚያኖረኝ ሰው የለም፣ ነገር ግን እኔ ስመጣ ሳለው ሌላ ቀድሞኝ ይወርዳል ብሎ መለሰለት። ተነሳና አልጋህን ተሸክመ ሂድ አለው። ያን ቀንም ሰንበት ነበረ። ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋህን ልትሸከም አልተፈቀደልህም አሉት። እርሱ ግን ያዳነኝ ያ ሰው አልጋህን ተሸክመ ሂድ አለኝ ብሎ መለሰላቸው። እነርሱም አልጋህን ተሸክመ ሂድ ያለህ ማን ነው ብለው ጠየቁት። ዳሩ ግን በዚያ ስፍራ ሕዝብ ስለነበሩ ኢየሱስ ፈቀቅ ብሎ ነበርና የፈወሰው ማን እንደሆነ አላወቀም። ከዚህ በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ሰውየውም ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ተናገረ። የምንባባት መልእክት ገላትያ 5 ከቁጥር 1 ፍጻሜ ምዕራፍ ድረስ ያለው እንዲህ ነው። እንግዲህ ጸንታችሁ ቁሙ፣ እንደገና በባርነት ቀንበር አትሁኑ። እነሆ እኔ ጳውሎስ እላችኋለሁ፣ ብትገዘሩም በኢየሱስ ክርስቶስ ዘንድ አይጠቅማችሁም። ግብረ ሐዋርያት የሐዋርያት ሥራ ምዕራፍ 3 ከቁጥር 1 እስከ 11። ጴጥሮስና ዮሐንስም በ9 ሰዓት ለጸሎት በአንድነት ወደ ቤተ መቅደስ ወጡ። ከእናቱ ማኅፀን ጀምሮ እግሩ ሽባ ሆኖ የተወለደ አንድ ሰው ነበር። ወደ መቅደስም ከሚገቡ መሥዋዕት ይለምን ዘንድ ሁልጊዜ እየተሸከሙ መልካም በሚያውልበት በመቅደስ ደጃፍ ያስቀምጡት ነበር። በዕለቱ የሚነበበው ምስባክም መዝሙር 40 ከቁጥር 3 ላይ ያለው ነው። እግዚአብሔር በደዌው አልጋ ላይ ሳለ ይረዳዋል፣ መኝታውንም ሁሉ ከበሽታው የተነሳ ይለውጥለታል። ወንጌል ደግሞ በዕለቱ የሚነበበው የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 24 ያለው ነው። ከዚህም በኋላ በአይሁድ በዓል እንዲህ ሆነ። ጌታችን ኢየሱስ ወደ ኢየሩሳሌም ወጣ። በኢየሩሳሌም በበጎች በር አጠገብ መጠመቂያ ነበረች። ስሟም በዕብራይስጥ ቤተሳይዳ ይሏታል። 5 እርከኖችም ነበሯት። ተጨማሪ ከዚህ ቀጥሎ ያለውን ያንብቡ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ይህን ቻናል ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ አገልግሎቱን ያበረታቱ። የእግዚአብሔር ሰላም ከሁላችንም ጋር ይሁን። አሜን።